ለናትናኤል የምዕራብ ሸዋ ሀገረ ስብከት የምስራቅ ወለጋ የሆሮ ጉዱሩ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል እንዲሁም የሁላችንም እረኛና ጠባቂ ክቡራን የምትሆኑ የየአድባራቱ አስተዳዳሪዎች ሊቃውንተ ቤተ ክርስቲያን አይንት እግዚአብሔር ካህናት ላይካነ ምስጢር ዲያቆናት በዛሬው ዕለት እግዚአብሔር ፈቅዶላችሁ ይህንን በዓል ለማክበር ከዚህም ከአካባቢው ከተለያየ ቦታ የተሰበሰባችሁ የእግዚአብሔር ልጆች ክርስቲያኖች ሁላችሁ ምሕረቱ ቸርነቱ ይቅርታው ለዘላለም በሆነው በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? ወደ ድምጻችሁ አይሰማም። እንደምን አረፈዳችሁ? አንድነቱን ሶስትነቱ ሳይከፋፍለው ሶስትነቱንም አንድነቱ ሳይጠቀልለው በአንድነት በሶስትነት ለዘላለም ሲመሰገን የሚኖር ያየው የሌለ የሚያዘው የማይኖር በቸርነቱ ብቻ የተራቡትን የሚያበላ የተጠሙትን የሚያረካ ያዘኑትን የሚያጽናና የወደቁትን የሚያነሳ የተሰበሩትን የሚጠግን የሁላችን አባት መድኃኔ ዓለም ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው። አክሊለ ምክህነ ወቀዳሚተ መድኃኒትነ ወመሰረተ ንጽሕነ ኮነ በማርያም ድንግል የመመኪያችን ዘውድ የድኅነታችን መጀመሪያ የንጽሕናችን መሠረት በእርሷ ምክንያት ሆነ ተብሎ የተነገረላት በሊቃውንቱ የተመሰገነች አምላክን ያየንባት መስታወታችን እመቤታችን እናታችን ቅድስት ድንግል ማርያም አማላጅነቷ በረከቷ ፍቅሯ በሁላችን ላይ ይደርብን። እስቲ አመስግኑ፣ በደንብ አድርጋችሁ አመስግኑ። ይገርምት አሁንም አመስግኑ። ለኪር ነገሩ በእንቲአኪ ሀገረ እግዚአብሔር በአጭር ደቂቃ የምንማርበት የትምህርታችን ርዕስ የእግዚአብሔር ከተማ ሆይ ባንቺ የተደረገው ድንቅ ነው። እስቲ ሁላችሁም ይህንን ቃል ተናገሩ። የእግዚአብሔር ከተማ ሆይ ባንቺ የተደረገው ድንቅ ነው። የእግዚአብሔር ከተማ ሆይ ባንቺ የተደረገው ድንቅ ነው። ኪዳነ ምሕረት እመቤታችን እናታችን ቅድስት ድንግል ማርያም በእሷ የተፈጸመውና የተደረገው ነገር በእኛ አንደበት ተነግሮ የሚያልቅ አይደለም። ብዙ ሊቃውንት ቢናገሩም ቢያመሰጥሩም በትንሹ እንጂ ለእሷ የተደረገው ነገር ከአእምሯችን በላይ ነው። አባቶቻችን እንኳን ስለ ድንግል ማርያም እንዲሁ እያደነቁ ያልፋሉ እንጂ በሙላት ስለ እሷ ተናግረው ሊጨርሱ አይችሉም። ነቢየ እግዚአብሔር ቅዱስ ዳዊት እመቤታችን ቅድስት ድንግል ማርያም በሕልውናው በባህሪው ስለነበረች አስቀድሞ ገና ሳትወለድ አስቀድሞ ገና ሳትፈጠር ስላያትና ስለተመለከታት ስለ እመቤታችን ስለ ቅድስት ድንግል ማርያም ብዙ ተናግሯል፣ ብዙ ጽፏል። ነገር ግን ቅዱስ ዳዊት ብዙ ቢናገርም ብዙ ቢጽፍም መጨረሻ ላይ የተናገረው ምንድን ነው? በአንቺ የተደረገው ነገር ድንቅ ነው ብሎ ነው ያለፈው። እመቤታችን ቅድስት ድንግል ማርያም በአምላክ ሕሊና ታስባ ትኖር ነበር። በማን ሕሊና? በማን ሕሊና? በአምላክ ሕሊና። ዓለም ሳይፈጠር ዓለም ገና ሳይገኝ በአምላክ ሕሊና ታስባ ትኖር ነበር እመቤታችን ቅድስት ድንግል ማርያም። በአምላክ ሕሊና ብቻ አይደለም፣ እመቤታችን ቅድስት ድንግል ማርያም በአዳም ባህሪ ውስጥም ነበረች። ለዚህ ነው አዳም ከገነት ከወጣ በኋላ እግዚአብሔር
ሲያለማ ሲያመልከው እንዳከበረ ሁሉ ሲክደውና ሲያጠፋ ደግሞ በአዳም ፈርዶበታልና ከዚህ ፍርድ ነፃ ለመውጣት አዳም በተገባለት ቃል ኪዳን መሰረት ከሔዋን አብራክ የምትገኝ እመቤታችን ቅድስት ድንግል ማርያም ከእሷ የሚወለደው ልጅ ኢየሱስ ክርስቶስ እንደሚያድነው ባወቀና በተረዳ ጊዜ አዳም ሔዋንን በዚያ በገነት ሳለ ሕይወቴ ነሽ እያለ ይጠራት ነበረ። አዳም ሔዋንን ሕይወቴ ነሽ አላት። አሁን ሞት ተፈርዶብኛል፣ ዳግመኛ ሕይወት የማገኘው በአንቺ ምክንያት ነው ብሎ በባህሪ ውስጥ የነበረችው እመቤታችን ቅድስት ድንግል ማርያምን አመስግኗታል። አዳም በአዳም ባህሪ ውስጥ ብቻም አይደለም፣ በነ ቅዱስ ዳዊት ባህሪ ድንግል ማርያም ነበረች። በነ ንጉሥ ሰሎሞን ባህሪ ድንግል ማርያም ነበረች። በነቢያት በጻድቃን በሰማዕታት ባህሪ ድንግል ማርያም ነበረች። በሷ የተደረገው ነገር ያስደንቃል። በሷ የተደረገው ነገር ያስገርማል። ዓለም ለዘመናት ሰላምን አጥቶ ሲኖር፣ ሰላምን ተጠምቶ ሲኖር፣ ዓለም በጦርነት እየተናጠች ባለች ሰዓት እመቤታችን ቅድስት ድንግል ማርያም ናት ሰላምን ይዛ ወደ ዓለም የመጣች፣ ሰላምን ይዛ በቤተልሔም በከብቶች በረት የተገለጠች። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ እሱ ራሱ ሰላም ነው። ሰላም ማን ነው? ኢየሱስ ክርስቶስ። ሰላም ማን ነው? ሰላም ማን ነው? የሰላም መገኛዋ ደግሞ ማን ናት? ትልቁ የሚያስደንቀው ነገር ዛሬ ሰላም በአገራችን ጠፍቷል። ሰላም በዓለማችን ጠፍቷል። እመቤታችን ቅድስት ድንግል ማርያምን ብንጠራት ግን ሰላምን ይዛ ትመጣለች። ሰላም ያለው በእቅፏ ላይ ስለሆነ በኪዳን ጸሎት ላይ ሊቃውንቱ እንደሚናገሩት በኪዳነ ዓለም ወበወልድኪ ኮነ ሰላም፣ በአንቺ ምክንያት ዓለም ዳነ፣ በወለድሽው በልጅሽም ሰላም ሆነ ብለው ያመሰግኗታል። ክብርና ምስጋና ለስም አጠራሯ ይሁን። ሰላም ኢየሱስ ክርስቶስ ነው፣ የሀገር ሰላም። በተለይም የኢትዮጵያ ሰላም ኢየሱስ ክርስቶስ ነው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ የተጠራ ኢየሱስ ክርስቶስ የሀገራችን ሰላም ነው። ለስም አጠራሩ ክብር ምስጋና ይግባው። ለደቀ መዛሙርቱም ሲነግራቸው ሰላሜን አሐድግ ለክሙ ወሰላመ አቡየ እሁበክሙ፣ ሰላሜን እተውላችኋለሁ የአባቴን ሰላም እሰጣችኋለሁ አለና እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም አለ። የእሱ ሰላም ከዓለም ሰላም ጋር የሚነጻጸር አይደለም። በዓለም ያለው ሰላም ጊዜያዊ ነው። ኢየሱስ ክርስቶስ ግን ዘላለማዊ ሰላማችን ነው። በዓለም ያለው ሰላም ምድራዊ ነው። ኢየሱስ ክርስቶስ ግን ሰማያዊ ሰላማችን ነው። በዓለም ያለው ሰላም ሥጋዊ ነው። ኢየሱስ ክርስቶስ ግን የነፍሳችን ሰላም ነው። ለስም አጠራሩ ክብር ምስጋና ይግባው። ለዚህ ነው ደቀ መዛሙርቱ በተዘጋ ቤት ሆነው አይሁድን ስለፈሩ፣ የፍርሃት ዘመን ነው ዛሬ፣ የጭንቀት ዘመን ነው ዛሬ። ወጥቶ በሰላም መግባት የሚናፈቅበት ሰላም ነው ዘመን ነው ዛሬ። በዚህ ሰዓት እንደ ደቀ መዛሙርቱ ሰላም የሆነው ኢየሱስ ክርስቶስ በሩ ሳይከፈት መስኮቱም ሳይከፈት ወደ ቤታችን ገብቶ የምስራች የሆነውን ሰላም እስኪያውጅልን ድረስ በራችንን ዘግተን መቀመጥ ያስፈልጋል። ደቀ መዛሙርቱ በራቸውን ዘግተው በፍርሃት ሆነው ተቀምጠው ባሉ ሰዓት በተዘጋ ቤት ገብቶ ኢየሱስ ክርስቶስ ሰላም ለኩልክሙ አላቸው። ፍርሃታቸው ከውስጣቸው ወጣ፣ ጭንቀታቸውም ከውስጣቸው ወራቀ፣ ሰላምን አገኙ። ያገኙት ሰላም የእውነት ሰላም የሆነው ኢየሱስ ክርስቶስ ነው። የሰላም መገኛ ደግሞ ድንግል ማርያም ናት። የሰላም መገኛ ማናት? የሰላም መገኛ ማናት? እመቤታችን ቅድስት ድንግል ማርያም ናት። ቅዱሳን መላእክት እመቤታችን ድንግል ማርያም
ጠፍቶ የነበረውን ሰላም